እንዴት ናችሁ? ደህና ናችሁ ወይ? ከብዙ ጊዜያቶች በኋላ ተመልሼ መጥቻለሁ። ዛሬ ክርስትና አለብኝና እንግዲህ ያው ሌትስ ጌት ሬዲ ዊዝ ሚ በቲክቶክ ነው የተጀመረው። እኔ ደግሞ በዩቲዩብ ልሰራላችሁ ነው። ምንም ማድረግ አይቻልም። ብቻ ግን ያው ክርስትና አለብኝ። ሶ ክርስትና አብረን እንሂድ እና የምለብሰው ልብስ ገስ ምን አይነት ልብስ እንደምለብስ በጣም ሞዶ ሽፎን፣ በጣም ምርጥ ሽፎን ነው የምለብሰው። ላሳያችሁ። ይሄው ይሄንን ሽፎን ነው የምለብሰው። በጣም የሚያምረው አላውቅም። ጫማ ምን አይነት አላባሽ እንደማደርግለት አላሰብኩም፣ ግን በጣም እንደዚህ አይነት ከለር ሞክሬ አላውቅም። እንደዚህ ሆነ ግሪን ያለበት ነገር ሞክሬ አላውቅም፣ ግን በጣም ነው የወደድኩት። በጣም ከምላችሁ በላይ እና ደግሞ እንዴት እንደሚያምርብኝ አታውቁም። ኤኒዌይስ ብቻ ለብሼ ልምጣ። ይሄኛው ነጠላ ከዚህ ጋር ብዙ ማች አያደርግም። ለሌላ ሽፎን ነው የገዛሁት፣ ግን ለዚህ ስላልገዛሁለት ከዚህኛው ነጠላ ጋር ነው የማደርገው። ሰው አብረን እንጓዝ፣ አብራችሁን ቆዩ እና ልብሴን ቀይሬ ልምጣና ላሳያችሁ እንዴት እንደሚያምር። ሉክ በቃ ምን ልበላችሁ እዩት እንዴት እንደሚያምር። ይሄ ነው እንደሚገርማችሁ ማለት ነው። ጀርባው ራሱ በቃ ጀርባው ደግሞ ተውት ላሳያችሁ ነው። ይሄው በስመ አብ ቀይ ሙሉ ላሳያችሁ። ግን ጫማ አልቀየርኩም። እሺ ጫማ አልቀየርኩም። በካልሲ በነጠላ ጫማ ነው ያለሁት። ግን ይሁት በስመ አብ ጀርባ እንዴት እንደሚያምር አያችሁት? እና እንደዚህ ፏፈሽ ብለን እንሄዳለን ማለት ነው። ይኸው በቃ እንደምትሉት ሽፎኔ ነጠላ ደግሞ የኛውን ይኸው ታውቃላችሁ እንዴት ነው ፊል እያደረኩት ያለሁት? ላይክ ፕሪንሰስ እንደሆንኩኝ ነው። የሁለት ልጆች እናት እንደሆንኩኝ አይደለም እየተሰማኝ ያለው። እንዴት እንደሆነ አላውቅም፣ ግን በቃ ነው። ከለሩን እንዴት እንደወደድኩት አላውቅም። በቃ ዝም ያለ ግሪን ነገር ነው። በጣም ደማቅ አይደለም ምናምን፣ ግን ብቻ እንዴት እንደሚያምር። ኤኒዌይስ ሌላ ነገሮችን ደግሞ እንጨርስ። ያው ሜካፕ ምናምን ኦብቪየስሊ ሜካፕ አልቀባም። ሶ ሌላ ነገሮችን እንጨማምራለን። ጆሮ ጌጥ ምናምን ብቻ እና እንዴት ናችሁ ግን? በእናታችሁ በጣም ጠፍቻለሁ። በእውነት አዎ በጣም ጠፍቻለሁ። ምንም ማድረግ አልችልም። በቃ ምንም አለመች እያለኝ ነው። በኩኪንግ ቪዲዮ ራሱ የሌለ ነው የጠፋሁት፣ የሌለ ማለት ነው። ማለት ያው ኩክ ማድረጌን እኮ አልተውኩም፣ ግን ቪዲዮ መቅረጼን እረሳለሁ ምናምን። ብቻ ምንም አልሳካ ብሎኛል። ለምን እንደሆነ አላውቅም፣ ግን ያው ለመምጣት ሞክራለሁ ምናምን። እና ግን ያው ቤተሰብ ያልሆናችሁ ቤተሰብ ሁኑ ፕሊዝ። ሼር አድርጉት፣ ቪዲዮውን ላይክ አድርጉት፣ ቪዲዮውን የምታዩ እና ፀጉሬን አስይዤዋለሁ። እንደዚህ አድርጌ አስይዤዋለሁ። እና እንደዚህ ፏ ብለናል። እንግዲህ ያው ልወጣ ስለሆነ ልጄን መክሰስ አብርቼ ነው መውጣት ያለብኝ። ሰው ወተት እናፍላለትና ለሚካይ ወተት አፍልቼለት አሮኖ ብቻ ሊያስቸግሩ ስለሚችሉ ሁለቱ ወይ ሚካይን ይዤ ነው እንሄዳለን። ከዛ ማማን ጥለናት እንሄዳለን። ግን ደግሞ ያው ለሁሉም ምግብ መብላት አለበት።
ልጅ ስለሆነ ያው የአዋቂ ምግቦችን ነው የሚበላው እንጂ የልጆችን አይበላም። ስለዚህ ወተት ላፍላለት እና ቢያንስ ወተት ይጠጣል ለመሄድም ማለት ነው። እና አብራችሁን ቆዩ። ያው በነገራችሁ ላይ ክርስትና ጋር ነው የሚሄደው፣ ግን ቪዲዮ ልቅረጽላችሁ አላውቅም፣ እርግጠኛ አይደለሁም። ላልቀርጽላችሁ እንደምችል እርግጠኛ እየሆንኩ ነው። ምክንያቱም ያው የሰው ፕራይቬሲ የሚባል ነገር አለ። ስለዚህ ሰዎችን ላለማስገባት ቪዲዮ ላልቀርጽ እችላለሁ፣ ግን ብቻ መንገድ ላይ ቢሆን ቀርጽላችኋለሁ። ቆንጆ ሃይዌይ እና ቆንጆ መናፈሻ እያሳየኋችሁ እሄዳለሁ። እስከዛ ግን አብራችሁን ቆዩ። እና ደግሞ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ፕሊዝ። ላይክ ሰብስክራይብ አድርጉ። የጋገርኩት አምባሻ ወፍራት ለመቀነስ ብዬ ስንዴ ነክና ስኳር አቁሜያለሁ እንጂ በቃ የዳቦ ፍቅሬ ምን ናፈቀሽ ብትሉኝ ማለት ነው ዳቦ በጣም ነው ናፈቀኝ። እና ሽሮ ኦልሞስት ወደ አንድ ወር እያገባደድኩኝ ነው። እና ሽሮና አምባሻ እኔ የምጋግረው አምባሻ በጣም ነው ናፈቀኝ። ግን እንደዚህ እልና እንደበላሁት ቆጥሬ ተዋዋለሁ ማለት ነው። እናንተ ማለት ነው ከሽፎኔ ጋር ግን በቃ የሌለ ፍቅር ነው ይዘኝ ነው። ማርያም በጣም ፍቅር ነው ይዘኝ ነው ከሽፎኑ ጋር በቃ ልክ እንደዚህ ሞዳት አንድ ሽፎን አለች በጣም ሞዳት እና ሞዴል ሁላ ብሆን በቃ መሆን አይነት ሞዴል ሁላ ይሆንኩ እየተሰማኝ ነው። አረ ነው ብቻ አይ ዶንት ኖ እንዴት እንደሆነ ይሄ ልብሱ ላይ ያለው ጥሩ መንፈስ ይመስለኛል። ኤኒዌይስ ብቻ ያው ዳቦ በወተት በጣም ይወዳል። ሁሌ አልሰጠውም አክቹሊ፣ ግን ያው አልፎ አልፎም ቢሆን ስለሚወድ ሰጠዋለሁ። ያው አምባሻ ስጋግር ምናምን ዳቦ ገዝቼ ያን ያክልም አልሰጠውም፣ ግን አምባሻ ስጋግር እና ደግሞ ወተት ካለ እሰጠዋለሁ አልፎ አልፎ ከስንት አንዴ እንጂ ምግብ ይዛጋቸዋል ብዙም አይጠቅማቸውም። ግን ስለሚወድ ብቻ አሁን ስለ ቸኮልን ልንወጣም ስለሆነ አምባሻ በዳቦ በወተት አምባሻ በወተት ይብላና እንወጣለን። አብራችሁን ቆዩ። ላይክ ሰብስክራይብ ማድረጋችሁን እንዳረሱ እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩና እና ደግሞ እኔ በብዛት የሚለቃቸው ቪዲዮዎች ወይ ቭሎግ ነገሮች የቀን ውሎዬን ብቻ ቭሎግ ነገር ወይ ደግሞ ኩኪንግ ነው የምሰራውና የኔ ቪዲዮ የትኛው እንደሚመቻችሁ ፕሊዝ ኮሜንት ላይ ጻፉልኝ። ቭሎጌ ነው የሚመቻችሁ ወይ ደግሞ እኔን የምታዩኝ ወይም ደግሞ ሰብስክራይብ ያደርጋችሁኝ ፋሚሊ ሜምበሮቼ ቭሎጌ ነው የሚመቻችሁ ወይስ ኩኪንግ ፓርቱ ነው የሚመቻችሁ? እባካችሁ ይሄን ቪዲዮ የምታዩ ሰዎች ፕሊዝ የትኛው ቪዲዮ ታይፕ እንደሚመቻችሁ እና ደግሞ ኢንተረስትድ ሆናችሁ ኢንተረስቲንግ ሆናችሁ የትኛውን እንደምታዩ ፕሊዝ ኮሜንት ላይ ጻፉልኝ። ፕሊዝ በድጋሚ ፕሊዝ ኩኪንግ ወይ ደረሰ አምሮብሻል ኩኪንግ ፓርቱ ነው የሚመቻችሁ ወይስ ቭሎጉ ነው? ኮሜንት ላይ ጻፉልኝ። እና ግን ቤተሰብ እንዴት ናችሁ? ግን ደህና ናችሁ? በጣም ጠፍቻለሁ። አይኖ በጣም ጠፍቻለሁ። ግን ያው ላለመጥፋት እየሞከርኩ ነበር፣ ግን አልቻልኩም። እውነት ለመናገር ላለመጥፋት ሞክሬያለሁ፣ አልቻልኩም። እና ይኸው የሚካይ ይኸው አብራችሁን ቆዩ እስከምንወጣ ድረስ በቃ እንገናኛለን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እና ደግሞ ይኸው እቺን ጫማ አደርጋለሁ። እያለቀችብኝ ነው። በጣም ወዳድ ጫማ ናት እና ኪሎዋን በጣም ቀለል ያለ ነው።
ችን ጫማ አድርጌ እንግዲህ እንጓዛለን ማለት ነው። እና ያው ግቢያችን ጭር ብሏል በነገራችሁ ላይ እና ላይክ ሰብስክራይብ አድርጉ እሺ እንዳትረሱ። እና ወደ ክርስትናችን እንሄድ ነው። እና ጉዟችንን ጀምረናል። ያው ጾም ስለሆነ ከሰዓት ነው። ስለዚህ እኛ ቀድመን አንሄድም ክርስትናው ላይ። ስለዚህ ያው ከሰዓት ኦልሞስት 10 ሰዓት ምናምን አልፏል። ብቻ ሰዓቱ ሄዷል። ያው ደርስ ብሎ ለመምጣት ነው ምንም ላለመቅረት ማለት ነው እንጂ ሰዓቱ ሄዷል። እና ክርስትናው ላይ ላልቀርጽላችሁ እችላለሁ። ምክንያቱም ያው ሰው ፊት መቅረጽ እንፈራለሁ። በዛ ላይ የሰው ፕራይቬሲ የሚባል ነገር አለ። ግን ያው በተወሰነ መንገድ እናንተ ደግሞ ያው ላይክ ሰብስክራይብ አድርጉ እሺ። እና ቪዲዮን የምታዩ በሙሉ ላይክ እያደረጋችሁ ሼር አድርጉ። እና ያልኳችሁን ደግሞ ኮሜንት ላይ ሀሳባችሁን ጻፉልኝ። የኔ ኩኪንግ ፓርት ነው ወይስ የቭሎግ ፓርት ነው የሚመቻችሁ የሚለውን ኮሜንት ላይ ጻፉልኝ ፕሊስ። በቃ ይኸው አላልኳችሁ መሸ። ይኸው በልቼ ጠጥቼ መጣሁ ክርስትናው እና ምንም ሳልቀርጽላችሁ ስመጣም ሰው አግኝቼ ነበር። አምሶሪ ይኸው ከስንት ድካም በኋላ ከመሸ መጥተናል። በቃ ምንም እውነት እዛ ሰው አግኝቼ ምናምን ልቀርጽላችሁ አልቻልኩም። ምክንያቱም እንዳልኳችሁ ሰው አገኘው እና ስንመጣም ደግሞ ያወራን ምናምን ነበር የመጣ ነው። አም ሶሪ። አሁን ልብሳችንን እንቀይር እና ማለት ነው። በቃ ስንመጣም መኪና ውስጥ እያወራን ምናምን መጣን። ሰው ልቀርጽላችሁ አልቻልኩም። መሸ። ሲሄድ ብቻ ነው የቀረጽኩት። እንግዲህ እንዳልኳችሁ ቀጣይ ቪዲዮ ላይ የምመጣው እናንተ በምትሰጡኝ ኮሜንት ነው። እናንተ ባስቀመጣችሁልኝ ኮሜንት እኔ ቀጣይ ቪዲዮ ላይ ሰርቼ እመጣለሁ ማለት ነው። ቭሎግም ከሆነ በቭሎግ እመጣለሁ፣ በኩኪንግም ሆነ ኩኪንግ ፓርት እመጣለሁ ማለት ነው። እና የዛሬ ቪዲዮአችን ይህን ይመስል ነበረ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ